የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለ። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። ድራማው ላይክ ቱ ማች ኤክስትሪምሊ ድራማ ተሰራ ታውቃላችሁ። በሰው ልጅ ህይወት ደግሞ ይደብራል። ካለች አለች ዊ ድራማ ሰለቸን። እውነት እኔ እንደዚህ ድራማ ይሰለቸኝ ተፈጥሮ አቅም እዚህ ቲክታክ ላይ አለች ወይስ የለችም? አጭርና ግልጽ ካለች ድምጽ እንሆናት። ማን ያገተው? ምንድነው የሆነችው? ምንድነው እየተካሄደ ያለው? ከሞተችም ደግሞ አልሞተችም ብለን ባይዘይ ደፍረን እንዳንናገር ከነሱ በላይ ብጣሉን ባይዘይ ከኛ ይልቅ እነሱ ኢንፎርሜሽን ይኖራቸዋል። ምንም ቢሆን they are family right so በልጅሽ ክሰሻለው ምናምን የሚሉ ነገሮች ነበሩ። ከዛን ደግሞ ይመለስና መቼስ ቢሆን ልጇ ትታወቃለች፣ አማቿ ይታወቃል። የሆነ ሰው ፒክቸር ይዞ በቃ ቀብረናታል አፈሩን ያቅልልልሽ የሚል ነገር በየትኛውም ደብር በየትኛውም ቤተክርስቲያን ፍታት ሲደረግላትም ስትቀበርም አላየንም። ሰው ከባድ ነው፣ ወላሂ ከባድ ነው። መሞቷን እኔ አውቃለሁ ብላ የምትመሰክር ሴት መጣ። እኔ ከዚህ በፊት በውስጥ ለምኛት ሄደሽ መቃብሩ ብቻ የተነሳችበትን አፈር የለበሰውን ስሟ የተጻፈበትን የሞተችበትን ዓመተ ምህረት ምናምን ይጻፍ የለ እሱ ብቻ አንሽና ህዝቡ ይወቅ ብዬ በውስጥ ለምኜ ጨርሻት ነበር ማለት። ከዚህ በፊት ወርቄ ቤት አውረታ የመጀመሪያ ቀን ከጨረሰች በኋላ ማለት ነው። ማን አንተ ምናምን ተሳድባ ጠፋች ማለት። ከዛ ኤቭሪዴይ እየመጣች ታደናግራለች ህዝቡ። ወርቄ ቤት ትገባለች፣ ቦምባስቲክ ቤት ትገባለች፣ እኔ ጋርም ትመጣለች። ህዝቡ በቃ ግራ ተጋባ። ዛሬ ደግሞ በንዴት ተነሳች። በቃ አሳያቸዋለሁ ብላ አሚን የምታውቂያት ከሆነ እሷ ሊቀጣጠሩ ሊገናኙ ሲል በመሃል የሆነ ስልክ ተደወለልኝ። አሞራውም ላይቭ ገብቶ እንዳታሳይ ቤቷቸውን ምናምን ነገር ብሎ ኮሜንት ማረገ፣ ጊፍትም ሰጣት። ከዛ በኋላ ሀሳቧን ቀየረች። ስልክ ተደውላ አስፈራርቶኛል እኔ አላሳያችሁም ብላ ወደ ቤት ተመለሰች። እና ጭራሽ መጀመሪያም ለማታውቀው ነገር ነው አውቃለሁ ምናምን ያለችው። የተዘጋጀች ድራማ እንደሆነች ወዲያውኑ ህዝቡም ማወቀ። እና ያለው ነገር እሱ ነው። ምንም ያሳየችውም ነገር የለም፣ የምታውቀውም ነገር የለም፣ ምንም የቀበረችውም ነገር የለም። ትቀበጣጠራለች። የካ ሚካኤል የቀበርኩት አለች። የካ ሚካኤል እኛ የተቀበረ ሰው ቼክ አድርገናል ማለት ነው። ላስት 3 ዊክስ የተቀበረ ሰው እንደዛ የሚባል የለም። ለጊዜው እንደውም ራሱ የቀብር ቦታ ተከልክሏል፣ ቀብር የለም የሚባል ነው። እኔ ትላንትና እንትና የሚባል ይሄ ሞኖ ምናምን የሚባል ከዚህ በፊት ግንኙነት አለ የተባለው እሱ ቤትም ገብቼ አውርቼው ነበረ። እሱም ቀብር ቦታ የለም። እኔ ካገኘኋት እስር ቤት ከመታሰሪ በፊት ነው፣ ሎንግ ታይም ነው። ዋትስአፕ አይሰራም ማለት የቲና ማለት ነው። እሱም እዛ ነገር ውስጥ እንደሌለ ኦልሬዲ 8 ወር ይሆናል ከሷ ጋር ኮኔክሽን ካረገ እሱም እንደማያውቀው እና የሆነ በቃ ውስብስብ ያለ አለ። መሞቷ ራሱ ብትሞት ራሱ ድራማ ነው የሆነ የተገደለችበት አይነት ለየት ያለ አሟሟት ነው። ይሄ ሆስፒታል ሄዳ ምናምን የሚባል ሳይሆን በቃ ለየት ያለ እነሱ በሚፈልጉበት ቦታ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት። በህይወትም ልትኖር ትችላለች፣ እሱንም እርግጠኛ አይደለሁም። እና ውስብስብ ያለ ነው ሮሚ፣ በጣም ያለው ነገር በጣም ውስብስብ ነው። አሞራው በየቤቱ እየገባ ጊፍት በመስጠት ተጨንቋል፣ ተረብሿል። አሁን ደግሞ አንቺ ደግሞ ምትይ መንግስትም ይዟታል ይባላል። ኢቭን ከትናንትና ጀምሮ እኛ ጥያቄ ጠየቅነው ዴዚ ራሱ የት ናት? ዴዚ ራሱ ድምጿ ጠፋ እኮ። እሱም እያሳየን አይደለም። እሱ ኢንስታግራም ላይ ላይቭ ይገባል። ቲክቶክ ላይ ጠፋ እንጂ ኢንስታግራም ላይ ነጭ ለብሶ አለ። አጠገቧ አላየናትም። አካውንቷን ሌላ ሰው ነው ማኔጅ የሚያደርገውና በቃ የሆነ እየተሰራ ያለ ሴራ አለ በመሃል። እቺ ሴትዮ በህይወትም ልናገኛት የምንችልበት አድቫንቴጅ አለ ብዬ አስባለሁ። ግን ሞስትሊ ግን እንደኔ እምነት ከሆነ እቺ ሴትዮ እነሱ በሚፈልጉት መንገድ ነው የቀበሯት ብዬ ነው ኤክስፔክት ያደረኩት። እና ደግሞ የሞተችበት ጋፕላ ለኛ የነገሩን ታይም ይለያያል። እቺ ሴትዮ የሞተችው በጣም ረጅም ጊዜ ነው ቆይታለች ብዬ ነው የማስበው ከሚያደርጉት ነገር። ምክንያቱም አንድ ሰው እንኳን ለቅሶ ይጃሉ የሚል ሰው ሊመጣ አልቻለም። አሁን ከዚህ ሴትዮ ውጪ እቺ ድራማ ናት። እቺ ሴትዮ ከሷ ውጪ አንድ ለቅሶ አፈር አልብሻለሁ የሚል ኢቭን ለቅሶ ሄጃለሁ የተባለበት ቦታ እዛ 5 ኪሎ ለቅሶ ሄጃለሁ ያለ ሰው እንኳን አንድ ሊመጣ አልቻለም። እዛ አካባቢ ለቅሶ ቼክ አድርገናል፣ ምንም ለቅሶ የለም። እዛ አይነ ስውሮቹ የካቲት ጀርባ ምናምን እዛ አካባቢ ነው ቤቶች አሉት ኦልሞስት ሁሉም ስለፈረሱ ማለት ነው። እሱንም ቼክ አድርገናል፣ ምንም የለም። ራሱ ሞም ደግሞ አረጋግጦልናል። ያኔ ሞተች የተባለ ጊዜ እሱ ራሱ ሄዶ ለቅሶ ለመድረስ ቼክ ለማድረግ እዛ አካባቢ ለቅሶ ካለ ብሎ እና ለቅሶ የለም። እና እንደምታሰቡ ውስብስብ ነው። ምንም የቱ ጋር እንደምንረቅ ራሱ ግራ ገባል። አሞራው በዚህ ጋር እየመጣ ጊፍት እየሰጠ ዝም ያስብላል። ምን እንደሆነ አናውቅም። እቺ ሴት ወዴት ነው የሰወሯት? በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው
የቀበር ስነ ስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትናገሩ ዝም በሉ ትረፍበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋ ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለቅሶ የምንነግር ስትል አፋችንን የሚያዘጉንም አንድ አይነት ሰዎች። አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል። ቲና አልሞተችም ብዬ አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት። ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ፣ የሰው ጋር አብሮ የመሆን ከሀገር ሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይ የሆነ ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናት ያልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ ሳለችኝ ሰፈር ላይ ገብቷችኋል? በቃ ሙኒ ይሄንን ነው የምንፈልገው። በቃ አዎ፣ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። ብሪንት አንዴ ይጨርስ። አወራሽ እኮ ይበቃሻል። ቆይ ልጠይቀው። ለሱ ብዙ ባናስጨንቀው። ይኸውልሽ አንድ ጥያቄ ቀላል። አንድ ነገር የምነግርህ እህቷን አውቃታለሁ ብለሃል። እህቷን አውቃታለሁ አላልኩም። መጀመሪያ ጆሮሽ ይስራ። ቆይ ታውቃታለህ አታውቃትም? ምንም ጆሮ አለመስራት ያልክ መሰለኝ። ጆሮሽ ይስራ። ፕሪንስስ ማን ያስገባሽ? ሲጀመር ማን ያስገባት? ገባህ አልገባህ? ታዲያ አንተ እውነቱን አታውቃም። ለምን እውነቱን አትነግረንም? ለምን የምትደብቀው ነገር አለ? ስሚ፣ ጆሮሽ መጀመሪያ ስሚ ነገር አለ። ለምን ቢገባ ምን አለበት? ጠየቅኩህ እኮ ለማን ያስገባት? ብገባ ምን ችግር አለ? ዝም በይ እስቲ አትጩኝ። መጀመሪያ ስሚ። እኔ ጠየቅኩህ። አይሆንም በለኝ። ማን ያስገባት? ስሚ መጀመሪያ ስሚ እንዴ መጀመሪያ ስሚ። ልዑል ከታች ያላችሁት አሚንሲያ እህቷን አውቃለሁ ብያለሁ የነበራችሁ ሰዎች እህቷን አውቃለሁ ሳይሆን እህቷን ነግራኛለች። እሷ እኔን ታውቃለች፣ እህቷን ታውቀኛለች። እኔ አላውቃትም። እሷን ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆን እናድርግ ነው ወደ ሶሉሽን ስንመጣ ምንድነው እኔ ሌላ አሁን እኔ የመጣሁበት ዓላማ ሞታለች አልሞተችም ተወዛገምን ብለው ሲሉ ስለ መሞቷ ቀብር ሄጃለሁ ነው ያልኩት። መቅበር አትችይም ካላችሁኝ እንግዲህ አላውቅም። ሞቻለሁ ማለት ሄጃለሁ ማለት አትችይም ካላችሁኝ እንግዲህ እሺ። አሁን እኔ ኢንቨስቲጌት ተደርጎ እናቷን አውቃለሁ ብላ በዚህ ደረጃ ቤተሰብ አውቃለሁ አልነግርሽም። ላንቺ ዋሪዩ ፈርስት ኦፍ ኦል እህቴ ማነሽ? ምንድነሽ? የሰው ጓዳ ጎርጓዳ ዝም ብዬ ሚዲያ ላይ አምጥቼ መዘባረቅ አለብኝ እንዴ? ባለቤቶቹ ሳይፈቅዱ አሞራው ደወለልሽ ብለሽ ታጣድፊ ነበር። ማነው? እኔ አሞራው አንቺ ፖሊስ መተሽ ያወራሹ አንቺ ፖሊስ አደረኛ አላልኩኝም። እናንተ ናችሁ አሞራው ጽፏል ብላችሁ ሪከርዶ ተፖስተዋል። ራስሽ ነሽ ያልሽ። አሞራው ሲያወራ እናቱ አማርኛ ላይ አፍ ያዝ እኔ አሞራውን ድምጽ መቻጣው አሞራው አይደለም ወንድም ሆነ ነው ያለኝ። ኖ ተሻለ ያ ሁሉ ሰዓት ጓደኛዋ ብር ያወጣ እንደነበረ ያወራሽ አብሳላት ቅድም ከዴዚ መልእክት አለኝ። ዴዚ ናት መሴጅ ያደረገችኝ። አላሳይም አድራሻም አልናገርም። ኤደን ከዚህ ጉዳይ ላይ ዴዚ ነው እያለች ያለችው። ቴክስት አድርጋኛለች። እሷ ነው ያወራችኝ። ከዚህ ጉዳይ ፕሊስ ውጪ፣ በዚህ ጉዳይ ላይ ምንም ነገር እንዳትይ፣ አይመለከትሽም። ስለዚህ ተይ ብላለች።
ዴዚ እናቴ ሞታለች ነው ያለችው። እሺ ሞታለች አለች። ጆኒ የኔ አልሞተች ሞተች በጽሁፍ ነው ያነገረችህ። አይ በስልክ መጀመሪያ ስልኳን አውቀዋለሁ ዴዚ። ሴትዮ አዳምጪ። ሃይ ቆይ ስልኳን ዴዚ አውቀዋለሁ። ምን ሆነሽ ነው? ዝም ብለሽ ለመፈመስ በቃ አልፈመሰለች ነፍስ። ምንድነው እንደዚህ የሚያደርግሽ? ተረጋጊ። የዴዚን ስልክ አውቀዋለሁ። ይንገረን ያለውን የሰማውን ነገር ይንገረን እናዳምጥ እስቲ። ምንድነው የሚያስጮህሽ? አብረን ማደር ብቻ እኮ ነው የቀረን። እናቱ እኔና አንቺ ስልክ ደውዪልኝ እስቲ አሁን ቤት ስገባ ላዋራሽ። ምንድን ነው ነፍስሽ? ኤደን ስሚ ፕሊዝ፣ በማይቀለድ የሰው ነፍስ ነው። ታይ እግዚአብሔር ከዴዚ ነው ፕሊዝ። በቃ ስለ እኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ዴዚ ያገምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆኔንም ዋሻ በሉታ ዋሻ በሉት። እንግዲህ አልክልሻለሁ። አላልኩም። ይሄ ማስረጃ በምን ማስረጃ እኔ ነገራችን። ኧረ በስላሴ ምን ሆና ነው ግን? የሆነ ጤነኛ ናት? እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበረው። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? እናቴ ሞታብኛለች። ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው ቃል በቃል። አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ። ይሄን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዴዚ አይደለም የምናገር እኮ የሚጠቅመው ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ነው ለተባለችው እና ኤደን አይመለክ አታግጂ አልፈልግም ብላቸዋለች። አውሩብኝ ስለ እናቴ ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው መሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይሄንን ዜዶ ወንዳ ምንም አይመለከተሽም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይሄንን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጸብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማዋ ጋር ነው ያለችው፣ ዴዚ አያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። እዚህ በላይ የምትሉት ካለ ለአዳም። የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራትና ዘር ከዘር ለማጋጨት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ። ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር፣ በሰላም ተረፍ ሴትዮዋም። እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቆሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ።
ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌ ናት ትግሬ ናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። ቴንክ ዩ